እንደምንከረማችሁ እንግዲህ ዛሬ በሀይሚና በብሩኬ ነው የመጣሁት። ሀይሚና ብሩኬ ወደ ድሮ ስራቸው ተመልሰዋል ማለት ነው። ማለትም ወደ ፕራንክ ጥስጠዛቸው። እንግዲህ ትናንትና በተለቀቀው ቪዲዮ ሁላችንም ፈታ ያልነበር ነው። ብሩክ ለሀይሚ የገለጸበት ፓርት ምን ያህል እንደምታምነው፣ ምን ያህል እንደምታከብረው፣ ምን ያህል ለእሱ ትልቅ ቦታ እንዳላትና ማንም ስለ እሱ ምንም ቢላት ምንም ቢሰብካት በእሱ እንደማትደራደር በግልጽ ያሳየችበት ቪዲዮ አለ አይደለ? የእሷ ፋሚሊ ነው ግን ስለ ብሩክ መጥፎ ነገር ሀይሚን ፕራንክ ለማድረግ የሰራ ቪዲዮ ነበር። ቡራ ነው ምናምን የሚባል በእሱ ላይ አስተያየት የሰጠበት መንገድ ብሩክ በጣም የሚደነቅ ነው። ፕራንካቸው ደስ ይላል። መከባበራቸው፣ መናበባቸው ደስ ይላል። በፕራንክ ራሱ ሲጠዛጠዙ የሆነች ዘቀንና ነገር እንኳን የሆነች ነገር እንፎ ነገር ትወስዱባታላችሁ። በእርግጥ እኔ ዛሬ ትናንት በተለቀቀው ቪዲዮ ላይ ለወራ ሳይሆን የመጣሁት ሀይሚን ፕራንክ ለማድረግ አንድ የእነሱ ፋሚሊ ነው ብሩክ ከሌላ ሴት ጋር ምናምን ብሎ በሁለቱ መካከል ገብቶ ለመፈትፈት የሆነ ፕራንክ የተሰራ ቪዲዮ አለና እውነት ስነግራችሁ በዛ ቪዲዮ ላይ ማንም ይሁን ምንም ይሁን በሀይሚና በብሩክ መካከል ገብተው ለመፈትፈት እያሰፈሰፉ ብዙ ዩቱበሮች አሉ። ብዙ ሰው አለ እነሱን ለማሰቃየት፣ በቃ እነሱ በፕራንክ እንዲጣሉ ማየት፣ በአጠቃላይ እነሱ ተጣልተው ማየት የሚያስደስታቸው ሰዎች ብዙ ሰዎች አሉ። ኢቨን ሀይሚን ደግፈው ብሩክን ካጣጣሉት ወይም ብሩክን ደግፈው ሀይሚን ካጣጣሉ በዚህ መሀል እንኳን በጣም ብዙ የሚሰዳደቡ እርስ በርሳቸው ሰዎች አሉ። እኔ ግን የሆነ ስነግራቸው እነሱ መቼም የማይጣሉ ሰዎች ናቸው። ላይለያዩ እጅና ጓንት ሆነው የተገናኙ ናቸው። እንግዲህ ሁለቱን ያገናኛቻቸው ቀን የተቀደሰች ቀን ናት። ገና በልጅነታቸው ነው የተገናኙት። ገና በአፍላ ምንም ነገር ስለምንም ነገር ሳያውቁ ምንም ነገር ሳይኖራቸው እጅና እግራቸውን ብቻ ስለሆነ ይዘው የተገናኙት። አብረው ከተገናኙ በኋላ አብረው እኩል በሀይሚ በኩልም በብሩክ በኩልም የተለያየ ስድቦች፣ ግጥጫዎች ይመጣሉ፣ የተለያየ ዘለፋዎች ይመጣሉ። እነዛን ሁሉ ተቋቁመው እኩል አብረው ሰርተው ነው በሁለት እግራቸው የቆሙትና በእነሱ መሀል ገብተው እንደዚህ ፕራንክ በተለይ ብሩክን የሆነ መጥፎ ነገር አድርገው ሀይሚ በብሩክ ላይ የሆነ ነጥብ እንድትይዝበት ቪዲዮ የሚሰሩ ሰዎችን ኢቭን ፕራንክ ቢሆን እንኳን ልትቃውሞ ግድ ይላል። ይሄ ትክክል አይደለም። አሁን የሀይሚ ፋሚሊ ነው ብሩክ ከሌላ ሴት ጋራ ምናምን ብሎ ሀይሚን ፕራንክ ያደረገበት መንገድ በምንም ታምር የሆነ ጭራሽ ይሄ ፕራንክ አይደለም፣ ይደብራል። እነሱን እናውቃቸዋለን። በጣም ንጹሕ ልቦና ያላቸው ማርያምን ነው የምላቸው። በቃ ይሄንንም እናድርገው፣ ይሄንንም እንልበሰው፣ በዚህ እንታወቅ፣ እንደዚህ እናርግ የማይሉ እኔ እዚህ ጋ መዘርዘር አይጠበቅብኝም። ሁሉንም እናግበስብሰው የማይሉ ሰዎች ናቸው። ከምንም በላይ ለተመልካች ለእናንተ ለተመልካች ክብር ያለውን ሰው የሆነ ነገር በእነሱ ላይ አቴንሽን ለበጥ ሊያወጡ ወይም በእነሱ መሀል ገብተው ሊፈተፍቱ የሚፈልጉ ሰዎችን ቦታ ባለማስጠት የሚሰሩትን ነገር ፑሽ ባለማድረግ ከበር ማድረግ ትችላላችሁ። አሁን ላይ በትንሽ በማይታሰቡ በቃ ዘቀንኗ በምትባል ፕራንክ መቼም አይለያዩም። በእነሱ መሀል ምንም ነገር አይፈጠርም ያልናቸው ሰዎች እየተለያዩ ነው እና በእነሱ መሀል ገብተው የሚፈተፍቱ እኛ እንምራቸው የምትሉ ሰዎችን ኧረ ተው ማረምን። እኔ በጣም ይገርመኛል። እና በዛ አጋጣሚ እነ ሀይሚና ብሩክ ፕላስ ይሄ ሮያል ፋሚሊዎች የፈለገ እዚህ ዩቱብ ላይ ውሸት ቢሰሩ ቢደለቁ ለተመልካች የሆነ ነገር እንኳን ቢያደርጉ ሲጀመር ያምርባቸዋል። ሲቀጥል ደግሞ ዩቱብ ላይ የሆነ ነገር ፋሚሊን ቢያስጨንቁ እንኳን ቲክቶክ ላይ መጥተው ዘና ያደርጓቸዋል። ውሸት መሆኑን እንግዲህ አንዳንዶቻችሁ ላይገባችሁ ይችላል እንጂ ውሸት መሆኑን የሚሰሩት ጀስት ፈታ ለማድረግ ወይም ቪዲዮ ለመስራት እንደሆነ ቲክቶክ ላይ ማታ ማታ ገብተው ፈታ ነው የሚያደርጓቸው። አሁን ለምሳሌ ጽጌና ሮያል ዳኒ በዩቱብ ላይ ተጣልተዋል አይደለ? ቲክቶክ ላይ ቢገቡ ግን ፈታ ሲሉ ነው አብረው የምናያቸው። እና ሀይሚና ብሩክ እዚህ የሆነ ኢቨን ፕራንክ ተሰርተው አሁን በነገራችን ላይ እርስ በርሳቸው ስለሆነ ፕራንክ የሚደራረጉት ያው ወደዛው ነው ፕራንክ ሆኖ የሚናገሩት። ግን ፕራንክ ቢሰሩ ሳይናገሩ እንኳን ቪዲዮን ቢዘጉት ቲክቶክ ላይ ገብቶ ብሩክ ይናገራል። ፕራንክ ነው ባይልም ምንም አትጨናነቁ ምናምን፣ ስለ ራሳችሁ አስቡ። በተለይ ስለ እነሱ ትልቅ ቦታ ወስዳችሁ በቃ እኛ የእነሱን ህይወት እንምራው ለምትሉ ሰዎች ከ2 3 4 እየደጋገመ ይሄን ቃል ደግሞታል። ለቤተሰቦቻችሁ ትልቅ ቦታ ስጡ። ቤተሰቦቻችሁን ጠይቁ። ለቤተሰቦቻችሁ አስቡ፣ ደውሉላቸው። ከምንም በላይ ለቤተሰቦቻችሁ ቦታ ስጡ የሚሏችሁ ይሄን ቃል ብሩክ ብዙ ጊዜ የሚደጋግመው እየደወላችሁ ምናምን የምታስጨንቋቸው ሰዎች ናቸው እንግዲህ ከገባችሁ። እና በእነዚህ በሁለቱ ጥንዶች መካከል ገብታችሁ ፕራንክ የምታደርጉ ሌላ ለበጥ የምታወሩ ብዙ ጊዜ በቃ አሳይተውናል በተግባር። እነሱ ምንም ሳይኖራቸው እኩል ተገናኝተው ተረቀው ተሰድበው ተገጠው ሰርተው አሁን ላይ የደረሱ ናቸው። እንግዲህ እያደጉ ነው እንጂ የሚሄዱት ወደታች እየወረዱ አይሄዱም።
በጣም ደስ የሚሉ ከይቱ ላይ ብታዋቸው የሆነ ድርቅ ያለ ፕራንክ አይደለም የሚሰሩት። ቤተሰቦቻቸውን የሚያሰድብ ስራ አይሰሩም ሁለቱ እና ሮያል ፋሚሊ ለምሳሌ አሁን የሀይሚ ፋሚሊዎች አሉ። ስለ እነሱም ምን መናገር ይችላል? አሁን የነ ሀይሚ ይሄ ምንድነው ማነው ስሙ የነ አብርሽን ስራ አሁን እነ ናሄ እና ውብዬ ኮፒ አድርገው ይሄው ወልዳ እንኳን ፈጣሪ እመቤቴ ማርያም እንኳን ሁለት ፈታት የሴት ልጅ እናት አድርጋቸው እንኳን ፈጣሪያቸውን ማመስገን ሲገባቸው እነሱ አሁንም በውሸት ስራ ላይ እየተደለቁ ነው። የእነሱ የውሸት ስራ መደለቅ ብቻ ሳይሆን እኔ በጣም የገረመኝ ቲክቶክ ላይ የውብዬ እናትና አባት 2 ሽበት አውጥተው ቤተክርስቲያን ገብተው ሄደው በመቁረቢያቸው ፈጣሪያቸውን በማመስገኛቸው ግን እዚህ የውሸት ሳክስ ፕራንክ ላይ ያስገብተዋቸው ቲክቶክ ላይ እያሰድቧቸው ነው። ፈጣሪ እኔ በጣም ነው ያፈርኩት በናሂና በውብዬ። ውብዬ እናትና አባቷን ናሂ እናቱ አሁን ኧረ በስመ አብ አግበስብሴ ናችሁ። አሁን ከእናንተ እኩል ታዲያ ከነዚህ እኩል እነ ሀይሚና እነ ብሩኬን ከነዚህ እኩል ዩቱበር ልንላቸው ነው? እስኪ እነ ሀይሚና ብሩኬ የሚሰሩትን ስራ ላይ የትኛው ስራ ላይ ፕራንክ ላይ ነው ቤተሰቦቻቸውን የሚያሰድቡ ወይም በሚሰሩ ስራ ላይ ቤተሰብን ጣልቃ አስገብተው አብረው እንዲሰሩ የሚያደርጉ? በጣም እኮ የሚገርም ነው። የእነ ሀይሚና የሮያል ፋሚሊዎችን አይታቸው እነ ውብዬ እነ ናይቲው እነ አብርሽ ምናምንም ስታያቸው እኮ በጣም ድርቅ ያለ ጋግርታም የሆነ እኮ ፕራንክ ነው የሚሰሩት። አሁን የናሂ እናት እየተረገጠች ነው። ምን ነው እናቴ ይህን ሴትዮ ሽበት አውጥተሽ በዛ ላይ መምህር ሆና ኢቭን የልጇን ስልክ እንኳን ስልኳ ላይ የላትም። የሆነ ነገር ስለ ናሂ ማውራ ስትፈልግ ቪዲዮ ዩቱብ ላይ ሰርታ ነው። አይገርምም? አሁን ወልዳ የሴት ልጅ እናት አድርገው ናሂ ፈጣሪው ማመስገን ቤተክርስቲያን ሄዱ በቃ ምን ማለት ሲገባው አሁንም ውብ እያባረረች እኛ ላይ ይደለቃል። ምስኪኑ የዋሁ የአረብ ሀገር ሴት ደግሞ ይነዳል። እንደዚህ አይነት ውሸቶችን ይሄ በሀገራችን ራሱ ነውር ነው፣ ባህላችን አይደለም ብለን መቃወም ሲገባን ፑሽ ነው የሚያደርገው። ፑሽ ውብዬም በዚህ በኩል እናት አባቷ እንግዲህ በጣም ያረጁ ናቸው። አምጥታ ትደለቃለች አብራ። አሁን ፈጣሪዋን ማመስገን ሲገባት ቲክቶክ ላይ እኔ በጣም አይቸገርም ወይ ነው አሁን ይሄን ልናገር የፈለኩት። የሁለቱንም እናት አባት እያሰደቧቸው ነው። በዛ አጋጣሚ ልንገራችሁ ብዬ ነው። እና ሀይሚና ብሩኬ ትለያላችሁ። የሆነ ነገር ሲፈጠር ቶሎ ነው ለኦዲየንሶቻችሁ የምትናገሩት። የሚያስቀና ፍቅር ያላቸው በቃ ፕራንክ ሲሰሩ ደስ የሚል የሆነ ነገር ትቀስሙበት አላችሁ። ሌላው ጋር ስትሄዱ እኮ ባህላችንን እምነታችንን እኔ ምን ልበላችሁ፣ ምንም እኮ ቪዲዮ ራሱ ልሰራ ፈልግና ምን ብዬ ነው የምሰራው ላለው እነዚህኞች ላይ ስትሄዱ እኮ የሆነ ነገር በቃ ኢንፎ ነገር ትወስዱበታላችሁ። ወይም ዘና የሚያደርግ ነው። አሁን ትናንትና የተሰራው ፕራንክ ቪዲዮ ዘና የሚያደርግ ነው። ብሩክ አነጋገሩ በጣም ሀይሚ ናፍቀሽ ደግሞ ወደ ሌላ እንዳትወስዱት ምናምን ብሎ አክት ያደረገበት ፓርት ያ አውቀ ነው እኮ ተመልካች እናንተን ዘና ፈታ ለማድረግ ለማሳቅ ነው፣ ለሌላ ነገር እንዳይመስላችሁ። ስሬስ ሆኖ መስራቱን ፈልጎት እንዳይመስላችሁ። ሀይሚ ብሩክን አስተኝታው በቃ ተኝ ብሎ ከጎኑ የመተኛ እንደመተኛት ብላ አክት አድርጋ ከዛ ከካሜራው የወጣችሁ ይህንም እናንተን ፈታ ለማድረግ ነው፣ ለማዝናናት ነው። ሌሎቹ ጋር ስትሄዱ ግን ድርቅ ያለ ፕራንክ፣ ሰው ማስለቀት፣ በውሸት ማግበስበስ። እነዚህ ጋር ሰርተው ጽድት ያለ ስራ ሰርተው የሆነ ነገር ያገኛሉ። ጽድት ያለ ነገር ለተመልካችም ዘና ያደርጋሉ፣ ፈታ ያደርጋሉ። በቃ ከሌላው ጋር ባላንስ ስታደርጓቸው እነዚህ ይለያሉና በእነዚህ መካከል ገብተው የሆነ እንከን ሊያወጡ የሚፈልጉ ሰዎችን ወይም በእነሱ ላይ እንከን አውጥተው የሚሰሩ ቪዲዮ ሰዎችን ፑሽ ባለማድረግ ሁላችንም መቃወማለን። ማርያምን የሚለዩ ሰዎች ናቸው እነዚህ ልጆች። የትንሽ ትልቅ ከሁሉም ዩቱበሮች ትንሽ ናቸው እነዚህ፣ ግን አስተሳሰባቸው ሰማይ ጠቀስ ነው። ማንም አይደርስባቸውም። እና ሁሌም ከፍታችሁ ነው የምንወድ። እንደዚህ አይነት ንጹህ ልብ ያላችሁ ሰዎች ስለሆናችሁ ሁሌም ከፍታችሁ ነው የምንፈልገውና ይመታችሁ።